ሞገስ ታሪክ ሰራ ከብሩክ ጋርም ቢቀያየሙም በልጁ በምሳሌ ጉዳይ ግን አልቀለደበትም። ማህሌትን ተበቅሏታል። ራይድ ይዛ ወደ ቦሌ ለመሄድ ያሰበችው ሞገስ ሆኖ ተገኘ። ሞገስም ተሸፍኖ እሷን ይዞ እየሄደ አሰበችበት ሳይሆን አላሰበችበት ቦታ ወሰዳት። በመጨረሻ ተሸንፈሻል፣ በቃ እኔ ሞገስ ነኝ ሰራሁልሽ በማለትም ነገራት። እንኳን ደስ ያለሽ ብሩክ ሄዷል ሲል ነገራት። እንዴት እንደዚህ ታደርገኛለህ? አሁን እክፈትልኝና ልውረድ በማለት ከሞገስ ጋር ጭቅጭቅ ፈጠረኝ። ሞገስ በጣም ደስ ብሎታል። እሷ ወረደች፣ ሞገስም ሄደ። መኪናውን ለመምታት ድንጋይ ያዘች፣ ወደቀች፣ ተንፈራፈረች። ምን ትሆን? የትስ ታገኘው? በቃ ምሳሌ ልትድን ነው ማለት ነው በማለት ለኢፍራታ ትነግራታለች። ኢፍራታም አይዞሽ በቃ ምን ይደረጋል ስትል እሷን ለማጽናናት እሞክራለች። ሞገስ በጣም ደስ ብሎታል። ዳጣ በደስታ ወደ ሞገስ ጋር ደወለች። ሄዷል እኮ ደወለልኝ ስትልም ለሞገስ ነገረችው። ሁለቱም በጣም ደስ ብሏቸዋል። ማህሌት ተንጨረጨረች። ምን ትሁን? ከዝና ጋር ተቀመጠች። ተዋረድኩኝ እኮ ዝና ስትልም ለዝና ነገረችው። አንቺ የሄድሽበት መንገድ ትክክል አይደለም፣ እንዴት እንደዚህ ታደርጊያለሽ? አሁን ተሸንፈሻል፣ በቃ ብሩክ አሸንፎሻል፣ እንድታምኒና እንድታውቂ ይፈልጋለሁ ሲል ነገራት። ምን ብቻዬ ሁላችንም ነን የተሸነፍነው ስትል ለዝና ነገረችው። እኔ ዝና ነኝ ወይ የምሸነፈው? ሞገስ አሸንፎሻል፣ የተሸነፍሽው ደግሞ አንቺ ነሽ፣ አብቅቶልሻል ሲል ለማህሌት ነገራት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 59 ተንኮለኛዋ ወይዘሮ ማህሌት የልጅ ምሳሌን መታከም ያልፈለገችውና በሐሰት ደግሞ ብሩክን ለሱን ለመጠየቅና ለማስያዝ በህግ እየፈለገችው ብሩክ የርቃንን ቪዲዮ እሱ ነው እንደዚህ የለቀቀብኝ ብላ ያሰበችው ተንኮለኛዋ እሱን ከበረራው ለማስቀረት ከጉዞው ያሰበችው ሞገስ ደግሞ በዚህ ለብሩክ ደርሶለታል። ሞገስ ትልቅ ነገር ነው ለብሩክ ያደረገለት። ብዙ ጊዜ ከጎኑ ሆኖ በወይዘሮ ማህሌት ጋር እንቆ አንድ ጎን በመሆንም አብረው ሲጎዱት ከርመው በመጨረሻም እውነቱን ፍርጥ አድርጎ ለብሩክ ነግሮት ጥፋተኛም እንደሆነ አስረድቶታል። በዛም ይቅርታ ተባብለው በልጅቷ መታከም ጉዳይም አስፈላጊ ነው፣ በልጄ አልደራደርም በማለት ያችን የሞዳትን ሉላን ደግሞ ወደ ባለቤቷ ጋር ወደ ዝና እንድትመለስ ቀጥታ ዝናን ቤት ድረስ ይዞት ሲመጣ በዛ ተቀያይመው ነበረ። ግን በዚህ ጉዳይ ደግሞ ሞገስ ከብሩክ ጎን ለመቆም ወስኖ ማህሌት ያሰበችውን ሸርና ክፋቷ እንዲቀርና እሷ ያሰበችው ተንኮሏ እንዲቀር አድርጓል። በጣም ተደስታ በጣም ደስ ብሎኛል ሲል ለዳጣ ነገራት። ዳጣም ለምንድነው እዚህ ብቻ ተቀምጠ የቆዘምከው ሞገስዬ ስትል እያቆላመጠች ነገረችው። አልተከዝኩም ደስ ብሎኛል ዛሬ ሲል ነገራት። ማህሌት ያሰበችው እንዳልተሳካላትና የብሩክ ልጅቷ በቃ ምሳሌ ልትድን እኮ ነው ብሎ ለዛች ለዳጣ ነገራት። የቤት ሰራተኛዋ ቅድስትና ዳጣ እየጨፈሩ ነው በደስታ። አሁን በቃ ጋሼ ሲመጣ ምሳሌ ድና ቄጠማዬን ጎዝጉዤ እነሱን መጠበቅ ነው የምፈልገው። የኔ ትልቁ ህልምና ደስታዬ ልጅ ምሳሌ መዳኗን ነው ስትል ለዳጣ ነገረቻት። እሺ ሌላስ ምንድነው የቀረሽስ? ሌላስ የምጠብቀው ነገር የለም ወይ ስትል ነግራታለች። ቆይ አንቺ ሞገስ ግን በጣም ለብሩክ ባለውለታውና መልካም ሰው ነው አይገርምሽም? በጣም መልካም ሰው ነው ስትል ሞገስን አድንቀው ለቅድስት ትነግራታለች። ቆይማ ሞገስን ለምን አንቺ አትጠብሹም ስትል ለቅድስት ነገረቻት። ቅድስት ደግሞ ምን እያልሽ ነው አንቺ ስትል ኮስተር ብላ ለዳጣ ነገረቻት። እውነቴን ነው ስትልም እነግራታለሁ። ቅድስት የምትወደውና የምታፈቅረው ለልጅ ምሳሌም ድነሽ ስትመለሺ
አንድ ሚስጥር እነግርሻለሁ ጋሼን እወደዋለሁ ብሩክን ስትል ከዛም ስትመለሺ እናቴ ብለሽ ነው የምትጠሪኝ ብላ ለልጅቷ አሳውቃት ልጅ ምሳሌም ተገርማ ነበረ። እኔ ለምን አንቻት ጠብሹም ብላ ስትላት እኔ እሱን ጠብሰው እያለች ወንድሜስ ቢሆን አስባለሁ እኔ ቤተሰቦችን አላውቅም ስትል አሁን ላይ የሚያሳስበኝ ነገር ቢኖር የቤተሰቦቼ ነው። እናቴን አላውቃት እናቴን ባገኛት በፎቶ እንኳን በውቃት ምን አለ ስትልና የራሷ ስም ደግሞ ለብቻዋ ያወጣችለትም ራሷ እንደሆነች ዳጣ ብላ ይህንን ሁሉ ለሷ ነግራታለች። ሞገስ በጣም ደስ ብሎታል። ወይዘሮ ማህሌትና ኢፍራታ ተቀምጠው የቤት ኪራይ ክፈልኝ ስትል ኢፍራታ ነግራታለች። ከእንግዲህ በኋላ የቤት ኪራይ የሚባል ነገር አያሳስብሽም፣ ነገሮቹ እያለቁ እየተስተካከለ ነው ስትልም ሞገስን አስወግደን ሁሉም ነገር ይስተካከላል ስትል ትነግራታለች። እንዴት አድርገሽ ነው መቼስ እንደዚህ ልታደርጉ ታሰባችሁ ስትልም ኤፍራታ መለሰችላት። መቼ እንደምናስወግደው እሱን እንኳን አናውቅም፣ ግን አልቆለታል ስትልም ትነግራታለች። ከዝና ጋር የተመካከሩት ሞገስን አንቺ ተከታተይልኝና ምንም ማድረግ እንዳለብሽ ብቻ ራስሽ ማወቅ አለብሽ፣ ሞገስን እንበቀለው እናጥፋው በማለት ለሷ ይነግራታል። ምንም ችግር የለ ላልከኝ ነገር ታዛዥ ነኝ ስትል ለዝና መለሰችለት። ቆይማ እኔ የምልህ ነገር ስትል ደግሞ ዝና ያችን እንደሚወዳትና እሱ ሞገስ ተብየው ደግሞ የድሮ ፍቅረኛውን እሱ መልሶ እንደሚያፈቅራት ያ ቢወዳት የሚወደው ራሱን ነው ዝና። እኔ ደግሞ መቼም ቢሆን እማፈቅረው እሷን ብቻ ነው፣ ከእሷ ሌላ ማንንም አላስብም ሲልም ለዛች ለዳጣ ነግሯታ። ዳጣ ምን እንዳለችኝ ታውቃለህ? አንቺና ሞገስ እኮ ተጋቡ ብዬ ለሉላ ስነግራት ለሰርጋችንማ ቀሚስ ለብሰሽ ትመጫለሽ ብላ አለችኝ ስትል ለሞገስ መለሰችለት። እና ታዲያ ላትለብሺ ነው ወይ ሲልም መልሶላታል። እሷ ግን የቤተሰቦቿ ጉዳይ እንዳ አሳሰባትና ምን እንደሚያስደስተኝ ታውቃለህ። እኔም በጣም የሚያስለቅሰኝም ነገር በዓል ሲመጣ ከቤተሰቦቻቸው ጋር ተሰባስበው የሚያሳልፉት ነገር፣ እኔ ደግሞ እንደዛ አይነት እድል የለኝም ብላ ለሞገስ ዳጣ መለሰችለት። እናትሽን መፈለግ ቤተሰቦችሽንም መፈለግ አለብን በማለትም ለዳጣ ይነግራታል። በጣም በሷም ትዝ ይላታል፣ አስለቅሷታል። ያስለቀሳት ነገር ለበዓል ቤተሰብ ሲሰበሰብ እኔ ግን እያለች ያንን እነግራለች። ለቤት ሰራተኛዋም ለቅድስትም እነግራታለች። ቅድስት እንግዲህ ሞገስን አንቺ ለምን አታወሪውም ስትላት እኔ ቤተሰቦችን አላውቅም፣ አንድ ቀን እውነቱ ሲታወቅ ሞገስ ወንድሜ ቢሆንስ የሚለው ነገር ምንጊዜም ሊረሳልኝና ለኔም ጥያቄ የሚፈጥርልኝ ምላሽ ያጣሁት ነገር ይሄ ነው ስትል ለቤት ሰራተኛዋ ለቅድስት ነግራታለች። ዝና አንተ እኔን የምታጠፋኝና በህይወቴ በጣም መጥፎና ጨካኝ ሰው ነህ፣ አልወድህም አላፈቅርም ስትል ለዝና ነገረችው። ዝና እወድሃለሁ አፈቅርሃለሁ በይኝ ሲል ለሉላ ነገራት። እውነቱን ነገረችው እንደማትወደውና በህይወቴ ጠላት አንተ የኔ ጠላት ነህ በቃ ስትልም እውነቱን ፍርጥ አድርጋ ስትነግረው አንቺ በማለትም ያችን ምስኪን የውሸቱን የማይወዳትንና ቤት ብዙ አመት ሲቀመጡ እንኳን ከሷ ልጅ መውለድ ያልፈለገው ዝና በጥፊ አጭሯታል። በዛም እሷ ምንም አልመሰላትም። ተናዶ ግድግዳውን ተደግፎ በጣም እሷም እሱን እያየችው ነበር። ዝና ወይዘሮ ማህሌት ተንኮለኛ ያሰበችው ነገር ከሽፎባታል። በብሩክ ደግሞ ከዛ ሲመለስ በጥሩ ጊዜ እንደምናሳልፍና እንዴት አድርጌ እንደምቀበለው እኔ አውቃለሁ ብላለች የቤት ሰራተኛዋ ቅድስት። ልጅቷ ታክማ ስትመጣ ምን አይነት ነገር ይፈጠርና እውነቱን ደግሞ ያቺ ቅድስት ትነግረው ይሆነ? ወይዘሮ ማህሌት ተከታተል ያለችው ነበር። ዳጣና ሞገስ ቁጭ ብለው እያወሩ የነበረውን ሰው እየተከታተለ ነበር። ያንን
ስልክንም ደውሎ ለሷ ነግሯታል። ዝናና ወይዘሮ ማህሌት ተደዋውለዋል። ያንን ደግሞ ጓደኛዋ ኢፍራታ ሰምታለች። ምንድነው ስትል ጠብቃታለች። ሞገስን በቀጣይ ደግሞ ምን ያደርጉት ይሆን? ብሩክ በሰላም ሲመለስ ማለት ነው። ቤተሰብ ለዛሬው የነበረን ክፍል ይሄንን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰላም ቆዩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር ያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ቤተሰብ ባይ ባይ።